ከቁጥር ባሻገር ነዋሪውን ከባድ ዋጋ እያስከፈለ ያለው የ2 ዓመቱ የአማራ ክልል ጦርነት። ሩሲያ ጦርነቱን እንድታቆም ከፍተኛ ጫና ሊደረግባት ይገባል ሲሉ ፕሬዝዳንት ዘለንስኪ ተናገሩ። በ2025 የአፍሪካ 10 ወታደራዊ ኃያል አገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። 2 ዓመታትን ሊደፍን የተቃረበው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱን ነዋሪዎች ይናገራሉ። የመንግስት ኃይሎች እና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውንም እየገለጹ ነው። የአገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የትግራይ ጦርነትን የቋጨው ፊርማ ሳይደርቅ ያዝ ለቀቅ በሚል ግጭት እየታመሰ ይገኛል። ከሚያዝያ 2015 ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ሕይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው ይናገራሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከሕግ ውጪ እስራት፣ አስገድዶ ሥወራ፣ የንብረት ውድመት እና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አስታውቋል። ምንም እንኳ ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 2016 ቢያበቃም ክልሉ በሕግ ባልተራዘመ የአስቸኳይ ጊዜ አዋጅ ስር እንደሚገኝ ባለሙያዎች ለቢቢሲ ተናግረዋል። ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ የክልሉን ቀውስ ሲገልጹ ዘርፈ ብዙ እና ውስብስብ ይሉታል። በክልሉ የዕለት ተዕለት እና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎቶች መስተጓጎልን ጨምሮ ማህበረሰቡ በስጋት ኑሮውን እንዲገፋ ተገዷል። ባለፉት 6 ወራት 148 እናቶች ከወሊድ ጋር በተያያዘ እንዲሁም 70 ሰዎች ደግሞ በወባ በሽታ ሕይወታቸው ማለፉን የክልሉ መንግስት አስታውቋል። 4.2 ሚሊዮን ተማሪዎች ወይም 60 በመቶ የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ይናገራሉ። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውን ገልጿል። አሃዙ ግን ከዚህም ከፍ ሊል እንደሚችል ይገመታል። በአንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ ያልነካው ሕይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። ጥንታዊቷ የላሊበላ ከተማ ቅርሶችን ለመጎብኘት በሚመጡ ምዕመናን እና እንግዶች ያሸበረቀች ከተማ ነበረች። ቱሪዝም ለከተማዋ የደም ስር ነው። አብዛኛው የህብረተሰብ ክፍል በቀጥታም ይሁን በተዘዋዋሪ በቱሪዝም ይተዳደራል። ከ2012 ጀምሮ ግን ይህ ገጽታዋ ጥላ ያጠላበት ሲሆን በ2015 መጨረሻ የተቀሰቀሰው ግጭት ደግሞ ይበልጥ ከተማዋን ወና በማድረግ የብዙዎችን ጉሮሮ እንደዘጋ አስጎብኚዎች እና ነዋሪዎች ይናገራሉ። ቱሪዝም ምንም የለም ማለት ይቻላል። አሁን ሁሉም ነገር ዝግ ነው ሲሉ ሆቴሎች ሰራተኞቻቸውን መበተናቸውን የሚናገሩ አንድ ነዋሪ ቱሪዝምን ማዕከል አድርገው ኑሯቸውን የመሰረቱ ሰዎች መተዳደሪያ እንደሌላቸው ይገልጻሉ። እንቅስቃሴው ቆሟል ማለት ይቻላል። የከተማዋ ነዋሪ አስጎብኚው ለከፍተኛ ችግር ተጋልጧል የሚሉት 165 አስጎብኚዎችን ያቀፈው የቅዱስ ላሊበላ አስጎብኚ ማህበር ሊቀመንበር አቶ ስታሉ ቀለሙ ወቅቱን የመከራ ጊዜ ይሉታል። ከ15 ዓመታት በላይ በአስጎብኝነት የሰሩትና የ3 ልጆች አባት የሆኑት አቶ ጸጋዬ ተስፋ አስቆራጭ ነው። የሰው ልጅ ቆሞ ሲሄድ በልቶ የሚያድር ይመስላል። ወጥቼ ስገባ ባለቤቴ ገንዘብ ስጠኝ ትላለች። ከየት አመጣለሁ? ዝም ብሎ መናቆር ነው በማለት ያሉበትን ሁኔታ ሲገልጹ ሞት ይሻላል ይላል። ኑሮ መሮኛል፣ የልጆቼ ጉዳይ ሆኖብኝ ነው እንጂ መኖር አልፈልግም፣ አሁን ሞት ይፈልጋል በማለት ተስፋ ስለመቁረጣቸው ተናግረዋል። ለሌሎችም እንተርፍ ነበር የሚሉት አስጎብኚዎች ካለፈው ዓመት ወዲህ ግን እርዳታ ፍለጋ እጃቸውን ለመዘርጋት እንደተገደዱ የሚያነሱት አቶ ስታሉ ስሜት ይጎዳል፣ ሞራልን ይነካል ይላል። የደረሰባቸውን ችግር በእንቅርት ላይ ጆሮ ደግፍ የሚሉት አቶ ጸጋዬ ግጭቱ ባስከተለው የኑሮ ውድነት የተገኘው ገንዘብ እንኳን ምንም መግዛት አልችል አለ፣ የኑሮ ውድነቱ በጣም ጦፏል ሲሉ ዳፋውን ይገልጻሉ። ሌላ የላሊበላ ከተማ ነዋሪም በታሪካዊቷ ከተማ ያለውን ሁኔታ ከአቅም በላይ ነው፣ ሰው ሊሸከመው ከሚችለው በላይ ነው ይላሉ። ሌላው ቀርቶ የመንግስት ሰራተኛው ጾም አዳሪ ነው፣ የከተማው ላሊበላ አስተዳደር ቢጨንቀው ለፎይታ አንዳንድ ምርቶችን እያመጣ በዱቤ እያከፋፈለ ነው ሲሉ ግጭቱ በኑሮ ላይ ያሳረፈውን ጫና ገልጸዋል። ላሊበላ ተደጋጋሚ ግጭቶች የሚካሄዱባት ከተማ ስትሆን ከአንድ ጊዜ በላይ ከተማዋና አየር ማረፊያው በፋኖ ኃይሎች ቁጥጥር ስር በመግባት በረራዎችም ተስተጓጉለዋል። የከተማዋ ዋነኛ መለያ የሆኑት አብያተ ክርስቲያናት በከባድ መሳሪያ ንዝረት እና ፍንጣሪ ስጋት እንዳደረባቸው የሃይማኖት አባቶች ተናግረዋል። ላሊበላ ከተማ ከኑሮ መሰረቱ አንጻር የባሰበት ሆነ እንጂ በሁሉም የክልሉ አካባቢዎች ኑሮ መራር እንደሆነ ይነገራል። ጥር 2016 በመንግስት ኃይሎች የጅምላ ግድያ በተፈጸመባት መራዊ ከተማ ነዋሪ የሆኑ የቤተ ክርስቲያን አገልጋይ ወርሃዊ ደሞዛቸው 3000 ብር መሆኑን በመግለጽ ለመኖር እየተንገዳገድን ነው ይላሉ። የጤፍ ዋጋ ከእጥፍ በላይ ስለመጨመሩ የሚናገሩት የ6 ልጆች አባት መሰረታዊ የሸቀጦች ዋጋ መናር ኑሮን የማይገፋ እንዳደረገው ጠቁመዋል። ክልሉን በቅርበት የሚከታተሉ እና ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ጎንደር የሚደርስ ከሆነ በየቦታው የመንግስት ሚሊሻዎችም ሆኑ ታጣቂዎች በሚጥሏቸው ቀረጦች ምክንያት ነጋዴው ዋጋ እየጨመረ ነው ይላሉ። አንድ የባህር ዳር ከተማ ነጋዴ እንደ በፊቱ እንደተፈለገው ዕቃ ማስመጣት የለም፣ ምርት 1 ወር 2 ወር ሊቆይ ይችላል፣ መንገድ ላይ ሊቆም ይችላል፣ ሊታገት ይችላል፣ ይህን ታሳቢ አድርገን ነው የምንሸጠው ሲሉ ይገልጻሉ። በዚህ ውጣ ውረድ መሃል ግብርና የኮሪደር ልማት መዋጮን ጨምሮ በመንግስት የሚጠየቁ ክፍያዎች ሕይወትን ከድጡ ወደ ማጡ ስለማድረጋቸውም ይነሳል።
አስገዳጅ ያልነበረው የጤና መድህን ክፍያ በክልሉ ግዴታ ሆኖ በእጥፍ ክፍያ እየተሰበሰበ መሆኑን ነዋሪዎች ተናግረዋል። የኑሮ ጫናው ይበረታባቸዋል የሚባሉት የክልሉ የመንግስት ሰራተኞች በተለይም የፋኖ ታጣቂዎች በተቆጣጠሯቸው አካባቢዎች ለወራት ደሞዛቸው እንደሚቋረጥባቸው ይናገራሉ። መምህራን በሁለቱ ተፋላሚ ኃይሎች ሽኩቻ መሃል መውደቃቸውን በመጥቀስም በደሞዝ መቆራረጥ ምክንያት የቤት ዕቃዎቻቸውን ሳይቀር እየሸጡ መሆናቸውን ይጠቅሳሉ። በፋኖ ኃይሎች በተያዙ አካባቢዎች የባንክ አገልግሎት የተቋረጠ ሲሆን በእነዚህ አካባቢዎች የባንክ አካውንት የከፈቱ ሰዎች ወደ ሌላ አካባቢ ሄደው እንኳ ገንዘባቸውን ማውጣት እንደማይችሉ ይገልጻሉ። መንግስት በተቆጣጠራቸው አካባቢዎች ደግሞ የፋኖ ቤተሰብ በሚል ነዋሪዎች ንብረታቸውን እንዳያንቀሳቅሱ ከማገድ ጀምሮ ጥቃትና ዛቻ እንደሚደርስባቸው የሚናገሩ አሉ። በዚህ የህይወት ውጣ ውረድ መሃል ደግሞ ሰላማዊ ሰዎች ላይ የሚፈጸሙ ግድያዎች ክልሉን የእንባ ምድር እንደሆነ በክልሉ ተለያዩ ክፍል ነዋሪ የሆኑ ሰዎች ይናገራሉ። በ2025 የአፍሪካ 10 ወታደራዊ ኃይል አገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ (GFP) የዓለም አገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛት እና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የአገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025ን የ145 አገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የአገራቱ ወታደራዊ አቅም ከሌሎች አገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነት እና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል። የአፍሪካ አገራትም የግዛትና የሕዝባቸውን ደህንነት ለመጠበቅ እንዲሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሠረተ ልማቶችን በመገንባትና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ። ግሎባል ፋየር ለአውሮፓውያኑ 2025 ዓመት ባወጣው የዓለም አገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ አገራት መካከል ቀዳሚ የሆኑትን 10 ኃያል አገራት የሚከተሉት ናቸው። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ የሙአመር ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በ10ኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና አባላት የተፈጥሮ ሀብት ምክንያት በሰንጠረር ላይ ከፍ ብላ ለመቀመጥ ችላለች። ሊቢያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ30 ሺህ በላይ መደበኛ ሰራዊት አላት። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት 2 ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ 9ኛ እንዲሁም በዓለም ደግሞ 73ኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና አገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ90 ሺህ በላይ መደበኛ ሰራዊት አላት። የዲሞክራቲክ ኮንጎ ሰራዊት በተለይ በአገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጊያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ 8ኛ በዓለም 66ኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፍ ትብብር ከሚያገኘው ድጋፍ እና አገሪቱን በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት አገር የሞሮኮ ወታደራዊ ኃይል በአፍሪካ በ7ኛ ደረጃ ላይ ሲቀመጥ ከዓለም አገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሉን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከር እና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊ እና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ችላለች። ሞሮኮ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 200 ሺህ የሚጠጉ የመደበኛ ሰራዊት አባላት አላት። ደቡብ አፍሪካዊቷ አገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ 6ኛ በዓለም 56ኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጭ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ኃያል ከሚባሉት አገራት ጋር እንዲሰለፍ ያደረገችው በአገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110 ሺህ የሚጠጋ መደበኛ ሰራዊት አላት። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በአገር ውስጥ ደህንነት ለማስጠበቅ እና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራት እና የሰው ኃይሏን ለማሰልጠን ከፍተኛ መዋዕለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ አገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በአገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች አገራት የሰላም ማስከበር ተልዕኮዎች ውስጥም ሰራዊቷን በመላክ ዋነኛዋ ናት።
ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹን ትጥቆች እና መገልገያዎች ራሷ ናት የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70 ሺህ በላይ መደበኛ ሰራዊት አላት። ምዕራብ አፍሪካዊቷ አገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያን እና የሽብር ቡድኖችን ለመቋቋም የገነባቸው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋዕለ ንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230 ሺህ መደበኛ ሰራዊት አላት። ሰሜን አፍሪካዊቷ አገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺህ መደበኛ ሰራዊት አላት። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚው አገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምትገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች አገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብጽ ሰራዊት ግጭት በማይለው የመካከለኛው ምስራቅ አካባቢ የምትገኘውን የአገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊት አላት። ሩሲያ ዛሬ በሆሳዕና በዓል ቀን በዩክሬን በሚገኘው ሱሚ ግዛት ውስጥ በፈጸመችው የሚሳኤል ጥቃት እስካሁን ባለው መረጃ 32 ሰዎች ሕይወታቸው አልፏል። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ከሞቱት ውስጥ 2 ሕፃናት እንደሚገኙበት የተገለጸ ሲሆን ሌሎች 84 ሰዎች ደግሞ ቆስለዋል። ሩሲያ በዛሬው የሆሳዕና በዓል ዕለት በፈጸመችው ጥቃት የተጠቀመችው 2 ስካንዳር የተባሉ ሚሳኤሎችን እንደሆነ የዩክሬን ባለስልጣናት የገለጹ ሲሆን በጥቃቱ 20 ሕንፃዎች መፍረሳቸውን፣ 10 መኪናዎች መውደማቸውን፣ 5 የመኖሪያ ሕንፃዎችም ለጉዳት መዳረጋቸውን አስረድተዋል። ከጥቃቱ በኋላ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት ይህ የዓለም ሕዝብ ዝምታውን መስበር እንዳለበት የሚያሳይ ወሳኝ ጉዳይ ነው ብለዋል። ጨምረውም የሩሲያውያን ጥቃት ሊወገዝ የሚገባው ነው፣ ሩሲያ ይህንን ጦርነት እንድታቆምና ለሕዝባችን የደህንነት ዋስትና እንድትሰጥ ከፍተኛ ጫና ሊደረግባት ይገባል። ጠንካራ ጫና ካልተደረገባት ሩሲያ ጦርነቱን ትቀጥላለች በማለት አስታውቀዋል። ዘለንስኪ ሲቀጥሉም አሜሪካ ያቀረበችውን የተኩስ አቁም ምክረ ሐሳብ ከቲንቸል ካለው አሁን 2ኛ ወሩ ነው። ሙሉ የተኩስ አቁም ስምምነቱ ተግባራዊ ቢሆን ኖሮ ሞስኮ በሕዝባችን ላይ የምታደርገውን ግድያ አትቀጥልም ነበር። ሁኔታዎች በዚህ መንገድ እንዳይቀጥሉ ጫና ያስፈልጋል ብለዋል። ለዚህ የዘለንስኪ ጥሪ አስቀድመው መልስ የሰጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሲሆኑ እሳቸውም ለሰው ሕይወት፣ ለዓለም አቀፍ ሕጎችና አሜሪካ እያደረገች ላለው የተኩስ አቁም ጥረት ግዴለሽነት የታየበት ጥቃት ነው ብለዋል። የተኩስ አቁም ጥረቱን እንደሚደግፉ ያስታወቁት ማክሮን ጨምረውም ሁሉም ሰው እንደሚያውቀው ይህን ጦርነት የጀመረችው ሩሲያ ብቻዋን ናት፣ ዛሬ ደግሞ ጦርነቱን ለብቻዋ የመቀጠል ፍላጎት እንዳላት በግልጽ አሳይታለች በማለት ገልጸዋል።